ምን ነው አልናፈኩም ምንሽ ነው አንቺ ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ዩቲዩብ ቻናላችሁ በሰላም መጣችሁ ለዛሬ እናንተን ዘና የሚያደርጉ የተለያዩ ቪዲዮዎችን ሰብስበን ይዘንላችሁ መጥተናል እስከ መጨረሻው አብራችሁን በመቆየት ቪዲዮዎቹን እንድትከታተሉና ዘና ፈታ እንድትሉ እንጋብዛችኋለን ወደ መጀመሪያው ቪዲዮ እንለፍ ከላም ከዞንና ከጉማሬ ምን እንማራለን ቅጠላ ቅጠል መብላትና ረጅም መንገድ መጓዝ ኪሎ ያስቀንስም እሺ ኪሎስ ላይ ያስቀንስ ይችላል ምንድነው ታዲያ የሚያስቀንሰው ቢያንስ ወጪ ላይ ያስቀንስ ስለሚችል ብንጠቀም የተሻለ ነው ግን ምክርሽ አሪፍ ነው ጭፈራው ምናምን ዘና ማለቱ አሪፍ ነው ግን ቤተሰቦች አንዳንዴ ከ18 ዓመት በታች ላሉ ልጆች የማይፈቀድ ምናምን የሚባል ነገር ቢኖር አሪፍ ነው አይደል ለማንኛውም ዘና ፈታ በሉ ደስ ይላል ዘና ፈታ ማለት አሪፍ ነው ግን ሙዱን እንደ ሁኔታው ማድረግ ደግሞ የተሻለ ነው ብዬ አስባለሁ አሪፍ ነው የባቡር መንገድ ምን ይባላል ባቡር መሄድበት ይለፍ የባቡር መንገድ ባቡር መሄድበት ሀዲድ ነው የሚባለው ጎበዝ ሜላት 250 ሳንቲሞች ሲደመሩ ስንት ይሆናሉ 250 ሳንቲሞች ሲደመሩ 100 አይደለም 250 ሳንቲሞች ሲደመሩ ስንት ይሆናል እኔን እያይሽ ወደዛ እንዳታይ አንድ ምን አንድ ብር ነው በትክክል ተመልሷል ዜማ ባንክ ብላለች ዜማ አይኗን ተኩላ ገበያ የምትወጣ ምንድናት አይኗን ተኩላ ገበያ የምትወጣ እንቆቅልሽ ሱፍ አይደለችም ባንክ አይኗን ተኩላ ገበያ የምትወጣ ባቄላ ናት በትክክል ተመልሷል ህፃናት ግን ጨዋታ ያሳምራሉ አይደል በጣም ነው ደስ የሚሉት ይሄ ፕሮግራም ብዙም ደስ አይለኝም ነበር ግን እንደዚህ ህፃናት መጣው ሲጫወቱ ዘና ፈታ ሲሉ በጣም ነው ደስ የሚለውና እንደዚህ አንዳንዴ ፕሮግራሞቹ ላይ በማስገባት ፈታ ዘና ብታደርጓቸው አሪፍ ነው ግን ደግሞ ያው ስተተሰራችሁ ብሎ ምናምን ነገር አንዳንዴ ማንቋሸሽ አንዳንድ ቦታ ስለሚታይ እሱን ቀነስ አድርጎ ዘና ፈታ ማለት ነው ታላው ቅልንገርሃ የነገው ሀጣጪ አርገኝ እንዳልከስማ ፍቅርን ተጠምቼ ብቻዬን አልሙቃት የነገዋን ፀሐይ አረ ችግሩንም እንደዚህ ዋጭለት ግን ደግሞ የሚያገኛት አይመስለኝም ከባድ ነው በዚህ ኑሮ ውድነት ይሄ ከባድ ነው ሚጡ ተነሽ ማውሃም ጭልኝ እሺ ምንሽ ነው አንቺ ምንሽ ነው ሚጡ ቆይ አላምጣልሽ እንቺ ውሃም ጭልኝ አላልከኝም ጠጣ भोला भाला था सीधा सादा था मैं तो नादान था አሁን እሺ ምንድነው የሚባለው ምን አይነት ነሽ ግን በእናትሽ ምርጥሽ ወዳ ነው ለማንኛውም አንተም አትጃጃል ተነስተ ውሃን ጠጣ ማድረግ ትችላለህ ይመች አረሽ ወይ እዚህ ላይ ለፍቅር ዋጋ መክፈል ያስደስተኛል ቶሎ አፊው እንጂ ቡናው እንዴ ደስ እንዲልህ እኮ ያጫጫስኩት ነው ምን ያጫጫስኩት ልታፍኝኝ ነው ለበጭስ ደሞ ቡናው መጣጣት የምፈልገው በቂቤ ነው መቼ ገዛውን ቂቤ ነው
እንኳን ቅቤው ዘይቱን ካየሁት ስንት ጊዜ ነው። በቃ እሺ በስኳር ስኳርም የለም። እሺ በጨው አድርጊ በቃ። ጨውም አልቋል። ጨው አልቋል? እንዴት ጨው አልቋል? እንኳን ጨው ፍቅራችንስ አልቆ የለ እንዴ? ምንድነው የቀዘቀዘ ቡና መስጠት? እንኳን ቡናውን እናንተም ቀዝቅዘናል። ፍቅራችን ቀዝቅዟል። ለመደው ምን ይባላል እንግዲህ ያው ፍቅር በየተራ አይደል? እሱ መጀመሪያ እሱ ቀጥሎ። ለማንኛውም የሚመቻችሁን የምትስማሙትን የምትግባቡትን ትዳር ይስጣችሁ ነው ማለት የምፈልገው። እሱ ነው የሚያዋጣን። አታ ናስ አቤት ና እየተባልክ አይደል እንዴ? ሂጂ አንቺ። ምን ኬኬ እንዳትይጂ። ሲጀመር አንተን ፈልጌ ይመስላል የጠራው። እሷን እኮ ፈልጊያት ነው። እሷ የት ትሄዳለች? እኛ እንደ ወንድ ጉዳዩን እንጨርሰውና ከዛ በኋላ እንጠራታለን። እንደዛ ይሻል እንዴ? እንዴት ነው ትቼን እዚህ ቦታ ላይ የሚሄደው? ሂጂ፣ እመጣለሁ። ካልመጣሁ ደግሞ ተመልሰሽ። አይ ሂጂ አልኩሽ እኮ። የህንድ ፊልም ምናምን እያበዛች ነው መሰለኝ። የሌላ አታውቂንም ነው? እወዳታለሁ። ሄ ባቡጂ ሰልማን ካን ዲካ አንዴ እንደዚህ ሙሽሽ ትላለህ እንዴ? ቀደም በጣም ስጠብር አልነበር እንዴ? እሷን ከአደጋ ለመከላከል ነው እየሞከርኩ ያለሁት። በእናትህ ሽንታም ወለ ፊት ለፊቷ ነበር መደባደብ ያለበት ወንድነትን ለማሳየት ማለት ነው። ምን ይላል ወንድነት ላንተ ድብድብ ነው? ሰላማዊ ሰዎችን መረበሽ፣ ቁጭ ብሎ ሴት መላከፍ ነው ወንድነት? ፍሬንድ ግን በጣም ብዙ አወራሽ። ወንድነት ለኔ ለሚወድ ሰው ከለላ መሆን ነው። እኔ እንደ ቀንዳም ከብት አልደባደብም። እዚህ ቆሜም አልመታላችሁ። ልሄድ ነው። ከፈለጋችሁ እንደ ፈሪ ከጀርባ ልትመቱኝ ትችላላችሁ። እንዴ ቀንዳም አሉ ቀንዳም እያለ ነው አሰዳቢ። ቀንዳም ብሎ ያሰድበኝ በስተመጨረሻ የሆነ እኛ ሰፈር መጥቶ እንደዚህ ቢሎ ቢሄድ ዝም የሚሉት መስሎታል። ይሄ ስለ ድራማ ነው ብለው ነው ዝም ያሉት። መጠሞክራት እኛ ሰፈር ታገኛታለህ። አሁን ደግሞ ቀመም ልክ ሲያስነጥስሽ ማለት ነው። በተመሳሳይ ሰዓት ፈስሽ ቢያመልጥሽ ሰውነትሽ ምን ያደርጋል? ስክሪን ሻት ያደርጋል። ምን አይነት ልጅ ነሽ በእናትሽ? ስክሪንሾት ደስ የሚል ጨዋታ ነው። ይመችሽ፣ በርቺ። አሪፍ ነው፣ ደስ ይላል። እናንተ እንዲሁ የዚህ ህንጻ ባለቤትና እንዲሁ እኔ እንዲሁ አሁን የዚህ ህንጻ ባለቤት እንዲሁ በእኔ ስንት ነው የሚመለዘ? ስንት ይሆናል? በእኔ ነው እሱ መላእክት ነው ሲጀመር፣ እሱ መላእክት ነው የኔ ሰው ነው የዚህ ባለቤት ማለት ነው። ሲመነዘር በእኔ ግን ስንት ይሆናል? 300 ሺህ 400 ሺህ ይሆናል መቼ የዚህ ህንጻ ባለቤት። እሺ ከጎን ያለው ህንጻ በአንተ ስንት ይመነዘራል? እንደዚህ ከሆነ እኮ ከተማውን ዙሪያ እየሄድክ ስንት ይመነዘራል እያልክ ልመነዘር ነው። ስንት ብትሆን ነው ግን ዋጋ ስንት ቢሆን ነው እንደዚህ በስንት ሺህ ይመነዘራል ምናምን የምትለው? ለማንኛውም ራሳችንን ችለን ብንኖር ጥሩ ነው። እዚህ ጋር ሂጂ እያልኩ ነው። አንተ ለምን ትመስራለህ? ሂጂ አሞሮ እንዴ ነሽ? ያራዳልሽ አለሽ? እራሴ ያራዳል አለ። አንድ ቀን በዚህ 40 ጊዜ ስታልፍ አንድ ቀን ያልመጣ ሰት ያይተጫመል ተስተርግ መጣ። አበት ያንተ ሸሮምጣ ስመት ቅለታ ስማ ሄድ አልሰማም። አንተ ራስ ተነስ ካብረ ሂጂ። ዋጋ ጨምሯል እንዴ? ምኑ ቢስሮ አሁን አንተም እሷም እንዳንተ ስትቀደድ ነበር። ከዚህ በፊት እግሬ አታጣምርም። አሁን እግሬ አጣምረ ዋጋ ጨምሯል። ነፋ እስቲ በተራይሳም ተነፋፉ። ያው ተነፋፉ። ምን የምታወራው? ምንድን ነው የምታወራው? እያት በደምብ እያት። አየህ ስፒች እንግሊዝ ስፒች ያለሽ ነው። ስማ ታውቀዋለህ እንዴ? የእኛ ነው ኖርማል አይመስለኝም። እና በጣም እንጆ ያረኩኝ ነው ራሴ። ፈረንጅ መስለህ ልትበላ እቺ አፈር ብላ። ኧረ ንዴት! እቺን አፈር ብላ። ለምን ከጎኑን ያለውን አይበላም?
ደስ ይላል። እቺ ነፈር ብላ ፈረንጅ መስሎት ሊበላ ብሏል። ወይኔ በላቸው። ወደ ቀጣዩ ቪዲዮ እንለፍ። ሶስት ያጀግር የመረም ወይ እንኳን ደስ አለ። ምን ተገኘ? ሚስት ወለደች። ሚስት ወለደች። የዛኛው ገና አስፌዛ ሳልገዛ በዚህ ደገመችኝ። አው ተውኝ አ ተውኝ። እውነትም ጉድ የፈላ አውረስተኛ ግን እንደዚህ ያላልክም አይደል? አገኘው ብለ ለማንኛውም እየተጠነቀቅ ሰላም ነው ማዘር? ሰላም ነው አለን። በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፈ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማርደው። ችግር የለ። ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ እሺ በቃ ይኸው አሳዩኝ ያለበትን። አቤት ምን ሆኖ ነው? ሰዶ ማርሻል አርት እኮ ነው ያለው። ምን ነው ፈራክ? እኔ ሰው አላርድም። እኔ ሰዶን አላርድም። በስመ አብ ኧረ ጨዋታ። እኔ ሰው አላርድም፣ እኔ ሴዶን አላርድም። ይሄ ከባድ ነው። ምን አይነት ጨዋታ ጀመራችሁ ደግሞ በእናታችሁ? ለማንኛውም ተጠንቀቁ። እንደዚህ በጋራጆች እየተጠነቀቃችሁ የሚያጋጥማችሁ ምን አይነት በግ እንደሆነ ስለማይታወቅ ጥንቃቄ። ሁላችንም ማስመሰሉ ለካካ ሶስተኛው የዓለም ጦርነት ይላል። ይሄኔ ነው። ለዚህ ነው እኮ ከወዳጅ ጋር አትጣላ የሚባለው። ይሄኔ አምቡላንስ ደውለው እየጠሩ ነው። አዲስ መኪና የፈለከውና የደርግ ክላሽ አውራ የለሽም አሸሽልሽም አለም ከዘባን አበባ በእውነት ይችላል። ትችላለህ አባቴ። ምርጥ አስጨፋሪ ማለት እንደዚህ ነው። ዘና ፈታ ደስ የሚል ደግሞ። ይመቻችሁ። በጣም ነው የሚያምረው። ተመችቶኛል። አንደኛ ነው። ምን ነው አልናፈኩም? ኧረ ናፍቀሽኛል። ሰላም ተቀዘቀዘ። እነማማ ደህና ናቸው? ምን ይሆናሉ? ስትቆይ ጊዜ ችግር የተፈጠረ መስሎኝ ነበር። አታሟርት። ማለቴ አማራ ሰው ያስጠላኛል። ይቅርታ። እሺ እኔ እናት አርጅተሻል ማለት ነው? ኧረ እኔ አልወጣኝም። እኔ ፈጽሞ አልወጣኝም። ከእናቴ ቀጥሎ ያገኘሁሽ እናቴ ነሽ ለማለት ነው። አሽሙረኛ። እየሰደብኩ እኮ ነው። አዎ። ታዲያ ሰው ሲሰደብ እሺ ነው የሚለው? አይደለም። ግን ምን ልበል? እሱን አያገባኝም። ግን እሺ አይባልም። ስድቤን ያጣጣልክ ይመስልብሃል። ኧረ ግን ሰው ምን እየሆነ ነው? ስድቤን ያጣጣልክ ይመስልብሃል? ኧረ የት እንግባ ወገን? ከባድ ጊዜ ላይ ደረስን እኮ። ከባድ ነው። ወደ ቀጣዩ ቪዲዮ እንለፍ።
ደህና ዋላችሁ? አማን ነው። እንዲሁ ነፍስ ይማር ብለን እሺ ልበላችሁ። ቆጭ በርካሱ። እሺ ምግቡን አንጦ እንጂ ምንድነው የምታፈጥም? ምግብ? አዎ። የምን አባት ምግብ ነው? የምን አባት ምግብ ነው? አላረዳችሁም? ለለቅሶ አላረድንም። እንዴ ሳታ ሲጀመር አንተ አትወዱትም? ልጁ እንወደዋለን እንጂ ምን ነው እና ለምን ነው የማታሩ? አናርድም። አንተ ልጅ ሲጀመር ሁሉ ቀን እንዲሁ በምዞርበት አገኛለሁ። እኔ በመሪበት ሁሉ ቀን ዘዋሪ ነህ አገኛለሁ። አንተ ልጅ አንተም እኮ ስለምዞር ነው። አሁን ምግቡን አንጦ በየርኩበት አልቁሶ ነው ልጁ እንዳትከተል እኮ አልቁሶ ነው ለእንግዳን የታረደ እንጂ እኮ ላንተ ነው ሰው አይደለም። ታመጣለህ? አላመጣም። አላመጣም። ምን ታመጣለህ? በዩኒቨርሲቲ ደግሞ ታገድዬ ንፍሮ አልበላም ንፍሮ አልበላም። ደህና ሰው ማታለው እንጂ ቀጥል። ዝም ብለህ አንተ አታበላንም? አላበላም። ሳትበላ ኧረ እራስህ ብላ። ሲጀመር አንተ አሁን አዝነን የመጣህ ልትበላ የመጣህ ጮረድ እንዳላረግ ነገሩ ሳስበው ወደፊት ለቅሶ የሚደረሰው ኦንላይን ነው የሚሆነው። ጊዜው እየዘመነ አይደል? ጊዜም ስለማይኖረን በኦንላይን ነው ለቅሶ የሚደረሰውና ምግብ ምናምን ለቅሶ ድንኳን የሚኖር አይመስለኝም አሁን ባለው ሁኔታ። ጨፋሪዎቹ አንደኛ ናቸው። ልጁን ግን አይታችሁታል? እስቲ ደግመን ቪዲዮ እንመልከተው። አፉን እንዴት እንደሚያጣምም አንደኛ ተቀባይ ነው የሚሆነው። ስቱዲዮዎች ሰብሰብ በሉና እስቲ ይሄን ልጅ ጥሩ ተቀባይ ይሆናል እያለ የሚገርም ልጅ ነው አይደል? ደስ ሲል ይመች። ለማንኛውም አንድ ጓደኛችን ቢኒያም የሚባል በጣም የሚገርም ክሮፍት የሚባል ጫማ ገዝቶ መጣ እና እዛ ፋብሪካ ውስጥ ነው የምሰራው። ያኔ ጫማ ገዝቶ መጥቶ ለኔ ሊያሳየኝ ሲፈልግ እኔ ነው ያጣየኝ። እና ሄዶ ወደ ስራ ገባ፣ ቱታውን አደረገና ጫማዋን ግን አልቀየራትም። ግራይንደር አንስቶ ሲቆርጥ ግራይንደር ጫማውን መሀል ለመሀል እንዲህ ቀጥታ ሰነጠቀች። ወይኔ ጫማ ያለ ስመጣ ጫማው ተቀዳ። ምን ሆንክላሉ? ግራይንደር ሰጠ። በቃ ወለኩኝና ጫማውን ይሄንማ መቀየር አለበት ብዬ አማህ የሚባል ጓደኛ አለኝ ጫማ ቤት። ጫማን ፈጣሪ ነው ለሱ ሰጣ ነው። እሱ ጫማውን ደግሞ ከዚህ ቆረጠና መስታወት ጫማ ገደገደለትና መስታወቱን ጫማ አድርገን ጭፈራ ቤት የደስ ብሎ ሄደን እየደነስን እያለ በአጋጣሚ አብራን የምትደንሰው ልጅ በጫማው ያረገችውን ቡታንቲ አይቶ ወይኔ ጉዴ ጫማ ያለ ቡታንቲ ያሳያል። አሳየኝ ምን አይነት ነው ማለት ቡኒ ሆኖ ነጭ ነጠብጣብ አለ። በቃ ልጁ ተመቸኝ፣ ቢኒ ተመቸኝና በጣም ይገርምሻል። የሳይኮሎጂ ተማሪ ነውና አሁን ያረግሽውን ፓንት ይነግርሻል። ሳይኮሎጂ ማለት ጠንቋይ ማለት ነው እንዴ? አይ በቃ እንደዛ ማለት ነው። ስለዚህ አሁን በአሁኑ ነው ግራጁዌት የሚያደርገው። ይንገርሽ እንዴ አልኳት። ምንድን ነው ያደረኩት? ቡኒ ሆነው ነጭ ነጠብጣብ ሲላት ተስማሞች ነው ተቀዷል እንዴ አለ። አንተ ማለኝና ሳመኝ ምን አይነት ጫማ ነው ማለት ልጅቷ ደግሞ ያው እዛ ቡና ቤት ውስጥ መሰራ ስለሆነ ማረፍ ያዘዋለሁ። ከፈለግሽ ሌላ ቀይረሽ ብትመጪ ይነግርሻል። እስቲ ገብቼ ቀይሬ ልምጣለችና ላጥ ብላ ገባችና ሌላ ቀይራ መጣች። እንደመጣች ምንድነው ያደረኩት ስትል ቆይ እንደነስ አልኩኝ። እኔ ወደ ገደለ ቆይ እንደነስ አልኩኝ። ሹቦ አልኩት። ሹቦ አለ ሪባን ያለው ጥቁር ነው። እዛ ሪባን ያለው ጥቁር ነው ያደረግሽው እላታለሁ። አውቆታለሁ እኮ እንዴት ነው ሊያውቅ የቻለው አለች። እንዴ ሳይኮ ተማሪ ሲር ግራጁዌት አልኩኝ። ታክል ስገባ አሁን አርጌ የምመጣውን አያውቀውም ብላ ገብታ ስትመርጥ ፓንት የለም ከለለ ሲሆን ለምን ባዶ ይናል አለችና ባዶ አንከች። አሁን ምንድን ነው ያደረኩት? የዋንጫ ነው ሽፎን እሷ ስትሄድ በሶፍት ይወለውላል። ልክ ሄዳ ስትመርጥ ከለለስ ፓንት ፈለገች አጣች። ዝም ብላ ክፍቱን መጣች። መጣ ሹፍ የዋንጫ ነው ብዬ እየደነስን እያለ ሾፍ ሲያደርግ ወይኔ ብሬ ባለ ምን ነው ያለው ድጋሚ ጫማ የተቀደደ
የገባው ብቻ ምን አይቶ ነው ጫማ የተቀደደ ያለው? ያራዳ ልጅ ጨዋታ ግን ሁሉም ይመቸኛል። ይመቻችሁ፣ ደስ ይላል በጣም። ለማንኛውም ለዛሬ ያዘጋጀናቸው ቪዲዮዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ በጣም ከልባችን እናመሰግናለን። ቪዲዮ ላይክ፣ ሼር፣ የዩቲዩብ ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ባይ ባይ።